ለልጅቱም ሆነ ለሁለቱ ወንድ ለትልቅየውም ለትንሽየዋም ልብስ ብታመጣ ለእሷም አድርጋ በጣም ቅር አለኝ፣ ደነዘዘኝ። ለምን ነው ባላመጣላቸው ብዬ ሳይሆን እንደዚህ የሆንኩት። አሁን አንቺም እኮ ብትወልጂ ኑሮ ለልጄ እያልሽ እኮ ለሰው እያረግሽ እንኳን ለአንቺ ሽቡ እንደዚህ ትይ ነበረ ብዬ ቅር ያለኝ ነገር አለ እና በዚህ ደመቸምና ትንሽ ትልቅ አይልም ጦለት ምነው ስራሽ ይለያል እንደ ሁኔታችን ማለት ነው። እና ሁላችንም ጦለት አድርጉልኝ ያለ ጥቂት ደግሞ አይኖ ዘግየት ብሎ እንደሆነ እናንተ ደግሞ ታዋቂ እንደሆነ በጌታ በኢየሱስ ክርስቶስ የእናንተ ይደርስ ይሆናል ያደርግልሽ ብላችሁ መርቁልኝ ልጅት። አሜን አሜን። አንቺ ምድር ላይ ምናልባት ሁሉም ሰው እናት ላይ ሆነ ይችላል አይታወቅም። ብቻ ግን እኔ ደስተኛ ነኝ። እሱማ ደስተኛ ነኝ። ግን ያው እንግዲህ የዘመኑ ወንድ ባልም ይሆን የለም ወንድ ብቻ እንጂ ያለውና እውነት ለመናገር እናንተ እንደምታስቡት አላስብም። ምክንያቱም ያለውን ወንድ ስለማውቀው ማለት ነው። ሀገር ባልም ይሆናል አላታመጥልኝም ከሞላ ወንድ ሳይሆን ባል ካለ ጥልኝ አሁን ጨርሰን ወጣ ማለት ነው። ቀጥታ ወደ ኤርፖርት እየሄድኩ ነው ማለት ነው። ስለዚህ ባህር ዳር ያለውን ደግሞ አሳያችኋለሁ። ድል ያለው በነገራችሁ ላይ በጣም ድል ያለው ይሄው እነዚህ የ8 ሰዓት ፍላይት ገና 11 ሰዓት ሊበሩ አስባችሁታል። ባህር ዳር ዝናብ ነው እና ወይዘሮ ሶፍ ላይ ድል ያለው ማለት ነው። ምንም አማራጭ ስለሌለኝ ጊዜ ቁጭ እየጠበቅኩ ነው። 3 ሰዓት የሚሆን ጠበቅኩ። እኔ መጠበቅ አልችልም። በጣም ነው ትዕግስት የሌለኝ ለመጠበቅ ማለት ነው። እሰይ ተመስገን። ለማንኛውም አሁን ወደ ፕሌን ሄድን ማለት ነው። ወይዘሮ ዝናብ ነው በጣም ሲዘንብ ነበረ እና ፀጉሬ ራሱ ፈርሷል። በፔስትር አይደለ ይፈርሳል። ገና በቅዝቃዜ ሁላ ነው የሚፈርሰው እንኳንም ዝናብ ነክቶትና ተመስገን ብቻ እንኳንም ደረስን ማለት ነው። ደረስን ስላችሁ እንኳንም ሰዓቱ ሄደልን። በጣም መሽቶ ነው የምንገባው ብዬ በጣም ፈርቼ ነበረና ያው ባህር ዳር ደግሞ ከ2 ሰዓት በኋላ ያለ እንቅስቃሴ ብዙ ስላልሆነ ቶሎ ደርስ ፈልጌ ነበረ። እሺ ከዛ አሁን ደግሞ አሻሽለውታል። በነገራችሁ እንደዚህ እሽግ የሆነ ነው ያመጡልን ማለት ነው። ውስጡ እንደ ሰሞንና አሲር ኦር ብርቱካን ኦሬንጅ አለው ማለት ነው። ፍሩት የሚጠጣ የሚበላ ተመስገን አሻሽለዋታል። የኔዋ ጨረቃ ከተማ ባህር ዳር ደረሰን። አያችኋት እንዴት እንደምታበራ የኔ ፊት ሁላ አብሮ በራ ከከተማው ጋር ማለት ነው። ቅድም የነበረው ፊትና አሁን አንድ አይደለም። በነገራችሁ ላይ ቆዳዬ በጣም ነው የሚያበራው፣ ግለው ነው የሚያረጋው። ከአንድ ወር ሙሉ ቤት መውጣት አስጠልቶ የነበረበት ፊት የተበላሽቶብኝ ለምን እንደተበላሸና እንዴት ታስተካከልኩት ደግሞ በጣም ጎበዝ አይደለም ለራሴ ቆዳ እንኳንም የራሴን እናንተን እንቀይራለሁና በጣም ደስ ይለኛል። ጋይስ ቆዴ እንዴት ግላው እንዴት እንደሚያበራ ቆዴ ላይ ያያችሁ ነገር ነው በጣም የሚያምረው። እሺ ባህር ዳር ዕቃ ጠብቄ አላውቅም ነበር፣ ወዲያው ነበር የሚመጣ። አሁን ግን በጣም ጠበቅን። እዚህ ራሱ ያው በዝናቡ ምክንያት ካርጎ ስለዘገየ መሰለኝ ትንሽ እኛ ጋር አብሮ አልመጣም፣ ዘገየብን። ብቻ እየጠበቅን ነው። ሰላም ጤና ይስጥልኝ ክቡራን ተመልካቾች። እንግዲህ ዛሬ ከእናትና ከአባቴ ጋር ተገናኝቻለሁ ማለት ነው። ባህር ዳር እነሱ መጡ፣ እኔም መጣሁኝ። የእህታችን ክርስትና አለ። የእህታችን ማለት የእነሱ የልጃቸው ክርስትና የኔ እህቴ ክርስትና አለ እና ተገናኝተናል ማለት ነው። እግዚአብሔር ይመስገን እንግዲህ በሰላም ተገናኝተናል። በሰላም ገብቻለሁኝ። ቅድም ቪዲዮ አልቀረጽኩም። ስገባ ገና ከመጀመሪያው ነበር መቅረጽ ያሰብኩት፣ ግን ስልኬ ባትሪ ዘጋ። ስለዚህ ቻርጅ አድርጌ ነው እንደገና ምግብ በልተን ተጨዋውተን ምናምን ወደ እናንተ የመጣ ነውና ከረጅም ጊዜ በኋላ ነው እንግዲህ ዩቲዩብም እየሰራው ያለሁት። በጣም ቆይቻለሁ፣ ዘግይቻለሁ። እንደገና ደግሞ ለነሱ ምን ይሄ እንደይልብኝ ብላ ነው እሷን ሳይሆን ይችኛዋ ወደዚህ ቻርጅ ትንሽ እንደዚህ እሺ በቃ እንደሱ በቃ ታቻዋለሁ ለእናንተ ማለት ነው። ስለዚህ እንግዲህ ያመጣሁላችሁን ስጦታም ለነሱ ሰጣችኋለሁ። እንግዲህ ይሆናል ብዬ ያሰብኩት ስጦታ ማለት ነው። ስለዚህ በመጀመሪያ እንግዲህ ሰላም በሏቸው እናንተ። በነገራችሁ ላይ ማለት ነው አባቴ ከረጅም ጊዜ በኋላ ስለሆነ ጠፋው በቃ ካሜራ ላይ ማለት ነው። በቃ እሷ ተጀምራ አራምራት አውራንት እንዲያረኛ
እንዴት ዋላችሁ? ጤና ይስጥልኝ። ትልቆቹም ትንሾቹም በውጭም በውስጥም ያላችሁ የልጃችን የሳባ ጓደኞች ሙሉ በሙሉ አይደለም በገንዘብ በምክር አሁን ነው ከአሁኑ ምክር ይበልጣል። በዚያ የምትረዷት ጌታ ይርዳችሁ። የሁሌም ነው ጦለት ማድረግላችሁ። ምን ብላችሁ ብትሉኝ ለልጄ መቼም ቢሆን እህት የላት ዘመድ የላት ከዚያ ብቻዋን ናት። እናንተ እየተረጋጋች እየሰራች አለች እና ከዚህም እናንተም ደግሞ የዛሬ ስንት ዓመት በኋላ ስለተገናኘ ልጃችን ጋር እናንተም ስለተገናኘን እናንተንም ደግሞ ለምትጓጉበት ለእህቶቻችሁ፣ ለአባታችሁ፣ ለእናታችሁ እንደዚያው ደግሞ ለመገናኘት ያልቃችሁ። ስራችሁ ሁላችሁ መድኃኒዓለም ሰብስቦ የለመናችሁትን ይድረስላችሁ እና ደህና ናችሁ ወይ? እንዴት ከረማችሁ? ያን ነው እና እኛ ምንም ላይ ብቻ ነው የምናገረው። እና ደግሞ የሳባ ታናሽ የቤቲ ክርስትና ነው ዛሬ ጠርተናቸዋል። እሷም ተጠርታ ነው የመጣች። እሷም ደግሞ ተጠራችሁ እንግዲህ ብላ እና እንድትመጡልን ነገ በ7 ሰዓት እያልን ነው። ደግሞ ለእሷ የደረሰ ለልጄ የሚድረስላት እና የኔን ተውት። እናንተ ጦለት ደርሶ ልጄ እንደዚሁ ወልዳ አርቻት ክርስትናው ሆኖ ብዬ ደግሞ እንድጠራችሁ እናንተም እንዳሉ። አሜን አሜን። እናመሰግናለን። አሜን። ሰላም እንዴት ናችሁ? በሀገር ውስጥም በሀገር ውጭም ያላችሁ ልጆች እንደምን ሰንብታችኋል? ሳባ መታ ዛሬ በስንት ዓመታችን ተገናኝተናል። ዓመት በላይ ከተለያየን አሁን መታ ተገናኝተናል። እንዴት ናችሁ? የልጃችን የሳባ ትንሽ ክርስትና ሆኖ በእሷ ተጠርታ እኛም ተጠርተን እነሱም ተጠርተን መተናል እና እንደምን ሰነበታችሁ? እንዴት ናችሁ? እንኳን ደስ አላችሁ። እኛ ደስ ብሎናል። እና እንግዲህ እንትን አሁን አንዳንድ ሰው ድግስ ክርስትናው ዛሬ ከተነሳ ድግሱን ለምን ሌላ ጊዜ ማድረግ ይቻላል ይላል ሰው። እና ይሄ ደግሞ በእናንተ ምን አስተያየት አላችሁ? አሁን ለምሳሌ ክርስትናው ተነሳ ልጁ ነገር ከዛ ልክ ሀብታሞቹ ደግሞ ሀብታቸው ማሳያት የሚፈልጉ ከዛ በኋላ ይደግሳሉ ማለት ነው በፈሰከ ምናምን ነገር። ግን እንደ አንድ ኦርቶዶክስ ግን ብዙ ባለበት ቢያልቅ ሁሉ ነገር እንደሞለ ምግብ ምን ችግር አለው? ሁሉ ነገር ባለ የልጄ የቤቲ ክርስትና ነውና ነገ ጠርተናቸዋል። በ7 ሰዓት ጠርተናቸዋል። ሁላችሁም እንድትገኙ ከሳባ ልጄ ጀምሮ እናንተም ልጅ ያላገባችሁ አግብታችሁ ያልወለዳችሁ ወልዳችሁ ለክርስትና ለማስነሳት ፈጣሪ ጌታ ይፍቀድላችሁ። እናንተም ደግሞ ወግ ማድረግ ደርሷችሁ ለዚህ ክብር ብትደርሱ ደግሞ የሳባ አባት ብላችሁ ብትጠሩኝ እኔም እመጣለሁ፣ የእናንተን ትእዛዝ ፈጽማለሁ። አሜን አሜን ያርግልን። እንግዲህ እግዚአብሔር ለሁላችንም እግዚአብሔር እናት ሆኖ ካለ እናት እንሆናለን። እንግዲህ እግዚአብሔር ባለው ቀን መቼም እሱ አይሳሳትም፣ እግዚአብሔር አይሳሳትም። ሁሉ ጊዜ ቢሆን እሱ በትክክለኛው ቀን ያደርጋልና እንግዲህ እናያለን፣ እንጠብቃለን እንላለን እንግዲህ እና እንግዲህ ይህንን ይመስል ነበረ። እናት አባቶችንም ስላገኘሁ በጣም ደስ ብሎኛል። እግዚአብሔር ይመስገን። እነ መሲም አሉ እናገኘውም አሉ፣ ግን እነሱ ያው ስራ ውለው ስለመጡ በጣም ደክሟቸዋልና አሁን ካሜራ ምናምን ላስቸግራቸው አልፈልግም። ዳዊት ደግሞ በጣም ወፍሯል። እኔ በቃ ትክክለኛው የራሴን ዳዊት ሰው ነው ካሜራ ላይ የሚቀርብ እንጂ አልቀርብም ብሏል። በጣም ወፍሯል እና እኔም አልተጫንኩትም። እሺ ብያለሁ። ዋናዎቹን እንኳን እናገኘን። እንግዲህ የእህቴ ቤቲ ክርስትና ነው። በጣም ደስ ብሎኛል። ነገ እንግዲህ ወገባችን ሰራ አድርገን ያው ክርስትና ላይ እንትን አይልም። እነሱም ደግሞ ያው ቆርበው በስርዓተ ተክሊል ስላገቡ እንደ ማንኛውም ክርስትና አይሆንም። በቃ ጸጥ ያለ ምናምን ነገር። አሁን ብዙ ጊዜ ክርስትና ልጁ ከተነሳ በኋላ ወይ ልጅቷ ከተነሳች በኋላ ሀብታሞች ሀብታቸው መለኪያ ስለሚያደርጉት የሆነ ጊዜ ከጾም በኋላ ነው ልክ እንደ ሰርግ የሚያደርጉት ክርስትና። እኛ ጋር ደግሞ እንደዛ የለም። በዕለቱ ክርስትና ነው፣ በዕለቱ ድግሱ ያልቃል፣ አለቀ በቃ እንጂ እንደዚህ የሚባል ነገር የለም። ምን ችግር አለ ምናምን ይባላል። ችግር አይኖረው ይችላል። ግን እነሱ ደግሞ ከኛ ትንሽ ማለት እኛ ከሁሉም ከዓለማዊ ሰዎች ደግሞ እነሱም ዓለማዊ ቢሆንም ግን ከኛ ሻል ያለ ሰዎች ናቸው። የቤተክርስቲያን ስራ ጥቅቅ አድርገው የሚያውቁ ሰዎች ናቸው እና በዛ መልኩ ነው ለማለት ፈልጌ ነው። እንግዲህ በነገራችን ላይ እህቴ 3ኛ ልጇ ናት ክርስትና። 3ኛ ልጇ ነው። 3ኛ ልጇ ሴት ናት። ሱራፌል አለ፣ ቅዱስ አለ። ማነው ስሟ ትንሿ ይቼው ነው አብሳላ። አራ በለ ቆንጆ ስም ነው ያለ። በስላሴ ቀን የተወለደች ተብላለች እና አብሳላት ተብላለች። ስለዚህ 3ኛ ልጇን አርጋለች ማለት ነው። በጣም አሪፍ ነው፣ ደግፈዋለሁ። ምክንያቱም ውልድ አድርጎ በአንድ ጊዜ ማሳደጋችሁ በየ5 ዓመቱን ብትወልዱ በየ3 ዓመቱን ብትወልዱ በየ3 ዓመቱን በየ2 ዓመቱን ብትወልዱ ያው ነው።
ልፋቱ ያው ነው። ስለዚህ አንዴ ወልዶ ግን ታሳድግና ከዛ እሷም ደግሞ የራሷን ስራ ሰራለች ማለት ነው። እና እንደ አክስቴ ነው የእሷ ስታይል። አክስቴም ቶሎ ወለደች፣ ባላንስ ባናታቸው ለወለደች፣ አሳደገች። በቃ አሁን ስራዋን እየሰራች ነው ያለችው እና ጥሩ ነው ለማለት እፈልጋለሁ ማለት ነው። እኔም ደግሞ ለእህቴ ልጅ ለህፃን አሁን ተወለደችውም ለቅዱሴም ምና ያው ታላቁ ልጇ ደግሞ ገና ነው እስካሁን ድረስ ያው ሕክምና ምናምን ደግሞ ቆይ ያለው ነገር ነግራችሁና በጣም ትልቅ ዶክተርም ይሄ ስለዚህ የሚሰራም ካለ በውጭ ሀገራት በተለይ ያላችሁ እንድታገዙኝ እፈልጋለሁ እና ምናልባት በእኛ እርዳታ እንትን የሚል ከሆነ አሁን እንትን በቃ አይታወቅም ምን ችግር እንዳለበት እና እስካሁን ገና ተኝቶ ነው ቆሞ መሄድ አይችልም ገና አይለይም ሰው ምናምን ነገር እና ይሄ ያው እስከዛ ተናግረን አናውቅም። እውነት ለመናገር ግን ያው እሱ ስለምን ነው ማነው እሱ ስለምትሉ ያው ከዛ አንፃር ብዬ ነው የብዙ ሰዎችም ስለሚጠይቁ ብዬ ነው እና የመጀመሪያ ልጅ ምናምን ይላሉ። ስለዚህ እንደ ፈጣሪ ፍቃድ ቪዲዮ አድርጌ የሆነ ዶክተር አለ እሱን አሳየቸው ከሱ ደግሞ የሆነ መንገድ ይመራኛል ብዬ ተስፋ አደርጋለሁ። ቀሪዎቹን ደግሞ ያሉትን ደግሞ እግዚአብሔር ደግሞ ያሳድግልን ለእድሜያቸውን ጤናቸውን ይስጥልን። እንግዲህ ክቡራን ተመልካቾች ያለው ነገር ይሄንን ይመስላል። ነገ ክርስትና ደግሞ ያው ልብስ ብለን ቆንጆ ሆነን ሁላችንም እንሄዳለን። እነዚህ እንኳን ጠዋት ስራ ይገባሉ። ምክንያቱም የኔ ቤት ልብስ አላለቀም ገና ያው ጾም ስለሆነ ስንት ሰዓት ነው የሚሄዱት? 4 ሰዓት 5 ሰዓት ነው የሚሄዱት። ከዛ 9 ሰዓት የሚመለሱት 9 ሰዓት ነው የሚመለሱት እና ስለዚህ ከዛ በፊት ጨርሱላቸው ልብሳቸው ከዛ በፊት ያልቃል ልብሳቸው ማለት ነው። ለምን ያው እዚሁ ስለሆነ በሚለው ያው የእነሱን ትትዋርገን የነበረ ኦርደር ደግሞ ልናገር የሚልና አስቀድም የእናንተም ማለት ነው የኔ ቀሚስ ይቅር ብዬ በሽፎን ልውል ነው። ምክንያቱም የቤቴ ገና ሳያልቅ እንዴት ነው የኔ ቀሚስ የሚጠለፈው? ስለዚህ በሽፎን እውላለሁ። ምንም ማድረግ አልችልም ማለት ነው። እና ምሳሌ አሁን የሴት ልጅ አያት ሆነሃል እና ምን ተሰማህ? እስኪ ንገረኝ። አሁን የሴት ልጅ አያት ስትሆን ደግሞ አይተናጸራም ጸናታ አላየሃትም ገና አላየሃትም። ግን እንዴት ነው ደግሞ የሴት ልጅ አሁን የወንድ ልጅ አያት ሆነሃል፣ የቅዱስ የሱራፌል ሆነሃል። ደግሞ ሴት ልጅ ደግሞ ምን አይነት ስሜት አለው? እኔ ሴት ልጅ በጣም ነው የምወደው። ድሮ ሴት ስወልድ መጀመሪያ ትንሽ ቅር ብሎኝ ነበረ መጨረሻውም ሳላይ። አሁን ግን ጠቃሚዎቹ ልጆች ሴት ሆነው አግኝቻቸው ስላገኘኋቸው ለሴት ልጅ በጣም ነው አሁን የምጓጓው። ዳዊት ከዛው ነው ያጉረመረመ ነው። ኧረ ያው ዳዊት በጣም ነው የምጓጓውና በጣም የፈለኩት ስፈልግ የነበረው ነው ያገኘውና በጣም ነው ደስ ያለኝ። በነገራችን ላይ ሌላ ሰርፕራይዝ አላችሁ። አንድ ትልቅ ሰርፕራይዝ፣ የማጠብቁ ሰርፕራይዝ። አሁን መሽቷል፣ ጨለማ ነው። ግን አንድ ቀን እሑድ ቀን አይደለም አንድ ስለ ማክሌ እሺ ያው የግን ልጅ ናት፣ ሰባም ልጅ ናት። ካሜራችን እንደዚህ እንዳደረገ ለልጅቱም ሆነ ለሁለቱ ወንድ ለትልቅየውም ለትንሽየዋም ልብስ ብታመጣ ለእሷም አድርጋ በጣም ቅር አለኝ፣ ደነዘዘኝ። ለምን ነው ባላመጣ የላቸው ብዬ ሳይሆን እንደዚህ የሆንኩት። አሁን አንቺም እኮ ብትወልጂ ኑሮ ለልጄ እያልሽ እኮ ለሰው እያረግሽ እንኳን ለአንቺ ሽቡ እንደዚህ ትይ ነበረ ብዬ ቅር ያለኝ ነገር አለ እና በዚህ እንደመቼም እና ትንሽ ትልቅ አይልም ጦለት ምነው ስራችን ይለያል እንደ ሁኔታችን ማለት ነው። እና ሁላችንም ጦለት አድርጉልኝ አግኝታት ወደ ልጄ መጀመሪያም ግን አስወልድ እናንተ ሳልናገር ለጌታ አልናገርም፣ እግዚአብሔር አልናገርም ለለመንኩት። ጥቂት ደግሞ አይነው ዘግይተው እንደሆነ እናንተ ደግሞ ታዋቂ እንደሆነ በጌታ በኢየሱስ ክርስቶስ የእናንተ ይደርስ ይሆናል ያደርግልሽ ብላችሁ መርቁልኝ ልጄ። አሜን አሜን አሜን። ያው እንግዲህ የእናትነቷን ሁሉም ሰው እናት እንዲሆን ስለሚፈልጉ ነው። እንግዲህ በዚህ ምድር ላይ ምናልባት ሁሉም ሰው እናት ላይ ሆነ ይችላል፣ አይታወቅም። ብቻ ግን እኔ ደስተኛ ነኝ። እሱማ ደስተኛ ነኝ። ግን ያው እንግዲህ የዘመኑ ወንድ ባልም ይሆን የለም ወንድ ብቻ እንጂ ያለውና እውነት ለመናገር እናንተ እንደምታስቡት አላስብም። ምክንያቱም ያለውን ወንድ ስለማውቀው ማለት ነው። ሀገር ባልም ይሆናል አላታመጥልኝም ከሞላ ወንድ ሳይሆን ባል ካለ ጥልኝ
እሺ እስቲ እንግዲህ እግዚአብሔር ያውቃል። ለማንኛውም ግን በጣም ትልቅ ሰርፕራይዝ አላችሁ። እኔ ራሱ በጣም የደነገጥኩት ስሰማ ማለት ነውና ያንን ሌላ ጊዜ እናጫውታችኋለን። ስለዚህ ያው እንግዲህ ሰላም እንበላችሁ ብለን ነበረ። የመጀመሪያው ሰላም ብለናል፣ ሁላችሁንም ሰላም ብለናል። እኔም ከረጅም ጊዜ በኋላ ነው ቪዲዮ የሰራሁት። ከዚህ በኋላ ግን አጠፋም፣ ሁሌም ዩቲዩብ ላይ አለው። በቃ ይሄ መጀመሪያ ነው። እግዚአብሔር መድኃኔዓለም እንደው ከዚህ በኋላ ዩቲዩብ ላጠፋ በእናቴ ስም ቃል እገባለሁ። ምክንያቱም ኪዳነ ምሕረትን ስለምወዳት እናቴ ደግሞ በኪዳነ ምሕረት መስላታለሁ እና እንትን አይደለም አልጠፋም። መቼም ቢሆን ደግሞ ቃሌ ናት። ልጠፋ እንኳን ብል ይቺ ቃሌ ትይዘኛለች እና ከዚህ በኋላ ቆንጆ ቪዲዮዎች እሰራላችኋለሁ። ከቤቴም ሁኜ ውጭ ሁሌ ብሎግ አደርጋለሁ። ሶ ከዚህ በኋላ አልጠፋም፣ ቪዲዮ እሰራለሁ። ይሄ የመጀመሪያ ይሁን ለኔ ማለት ነው። ስለዚህ ቪዲዮ እንዳይረዝምብን ፓርት 2 እናደርገው። ስጦታው ቃል እናድርገው። አሁን ቀጥታ ወደ ስጦታው እንሄዳለን። ያመጣሁላችሁን ዕቃ አንድ ባንድ እናያለን ማለት ነው። ጋይስ ተከታተሉን። አሁን ይሄን ጨርስና ፓርት 2 እንቀጥልላችሁ።